ቤተሰቦች ዛሬ ካላገዛችሁኝ መቼም አታግዙኝም አትወዱኝም ከምሬ እምላችሁ። ይሄን ቪዲዮ በጣም ብዙ ሚስጥር የምናገረው ይሄን ቪዲዮ እስኪ ሰለቻችሁ ድረስ ሼር ኮፒ ሊንክ እያደረጋችሁ ዛሬ ሙሉ ትመለከቱልኛላችሁ። ይሄ ቪዲዮ ቫይራል ይውጣ፣ አዳምጡት፣ እመለስበታለሁ። መዳን በሌላ በማንም የለም። በማን ነው? እንድንበዘን ከሰማይ በታች የተሰጠን ኢየሱስ ክርስቶስ የሚለው ስም። ትከራከረኛለህ? አንተ ልጸልይልና ትርጉም አለው። አንዳንዶቹ እኛን ለማሸማቀቅ ምናምን ይሞክራሉ። ጴንጤ እያሉ ነው። አሁን እንድንድንበት ዘንድ የተሰጠን ከሰማይ በታች ከምድርም በላይ ያ የተሰጠን ስም ኢየሱስ ክርስቶስ ይባላል። ይሄ ግልጽና ግልጽ ነገር ነው። ቤተሰቦቻችን ኢየሱስ የጴንጤ አይደለም። ኢየሱስ ማለት ነው የኦርቶዶክስ ማለት ኢየሱስ የዓለም ሁሉ ጌታ ነው። ሊቀበሉት የሚችሉ አሉ፣ የማይቀበሉት አሉ። ግን እውነታው ምንድነው? ኢየሱስ ጌታ ነው። ኢየሱስ ቤዛ ነው። ኢየሱስ መንገድ ነው። ኢየሱስ እውነት ነው። ኢየሱስ ሲባል መናፍቅ ነው፣ ሴጣን አለ። ምን ማለት ነው? ብራዘር አባታችን እንዴ ምን ማለት ነው? ንገሩኝ እስቲ። ቤተክርስቲያናችን ውስጥ መሰራት አለበት። ገና በጣም ወንጌል መሰበክ አለበት። ሰው ወጣቱ ኢየሱስ ሲባል ማርያም አማላጅነት የሚልበት ሰዓት ደርሷል። በቃ ኢየሱስ ጌታ ነው። ኢየሱስ እውነት ነው፣ መንገድ ነው። ይሄ ሊሰበክ ይገባል። ይሄ የኦርቶዶክስ ኢየሱስ ክርስቶስ የኦርቶዶክስ ራስ ነው። ቤተሰቦቻችን የኦርቶዶክስ መሰረት ነው። እንዴ ቤተክርስቲያንን የመሰረታት ነው። ስለዚህ ቤተክርስቲያን ውስጥ እንደዚህ በሴጣን መልኩ አንተ ጀግና አጥማቂ ነው እንዲባሉ ነው። በቃ ኢየሱስ ጌታ ነው ሲባል እንደዚህ ይሄን የመሰለ ወንጌል ከሴጣን አፍ ይወጣል ብለህ ታስባለህ? ይወጣል? አይወጣም? እውነቴን የምነግራችሁ በጣም እውነቱ ልንገርህ አባታችን ከእርሶ ይሄ ልጅ ይሻላል። ወንጌል በደንብ አድርጎ ይማራል። እርሶ ሐሰተኛ አጥማቂኖች ምንም ዕውቀት የለዎትም። ከምሬ ምንም አይነት ዕውቀት የለዎትም። እዚህ በየገዳማቱ የያራው በጸበል እንደዚህ በመቁጠሪያ እየተመታ ሴጣን ይወጣል የሚባል ፌክ የለም። እግዚአብሔር ይመስገን በመቁጠሪያ ሴጣን አይወጣም። የሚወጣው ከስሞች ሁሉ በላይ የሆነ ኢየሱስ የተባለውን ስም ስጠራ ነው። አባቴ ይሄን ስም ስጠራ ሴጣን ይርበረበዳል። መጥራት ያለባችሁ ስም እንዴ ሐዋርያት እነ ጳውሎስ እነ ጴጥሮስ ሴጣንን ያስወጡት በክርስቶስ ስም ነው። ስም በሆነው በክርስቶስ ስም። ስለዚህ በእውነትም ቤተክርስቲያናችሁን የተሰገሰጋችሁ አስመሳይ ተኩላዎች ውጡ። በርካቶች ከቤተ እምነታችን የሚወጡት እንደናንተ አይነቱን እያዩ ነው። እንደናንተ አይነቱን ቤተክርስቲያንን የሚያጠፉ ሰዎች እያዩ ነው። አባታችን ስለ እርሱም ክርስቶስን ተቀበሉ። ሴጣን ያወጣሉ። እግዚአብሔር ረድቶት ነው። ፌክ ነው። በጣም በርካታ ኦርቶዶክሲያን ማንበብ ስለማይችሉ ዕውቀት ስለሌላቸው ሰው ነው የሚከተሉት። በቃ አዩቱን ነገር ላይ ያምናሉ። የሚያነብ ሰው ግን በእርግጠኝነት የእግዚአብሔርን ቃል የሚከተል ያ ሰው ቢሳሳት እንኳን በእግዚአብሔር ቃል ምን ይሞግታል። ስለዚህ ኦርቶዶክሲያን ንቁ፣ አንብቡ።